ሰበር ዜና በትናንትናው ዕለት ሩት ሀብቴ ትታሰራለች። እጇን በካቴና ተጠፍንጋ በፖሊስ ተይዛ ትመጣለች ተብሎም ስትጠበቅ ዋለች። አልመሻለ ብሎ ታስራ ለማየት 10 ሰዓት በመከራ ደረሰም። ከዛም የተወሰነ ቆይታ ፍቅርና ሄርሜላ ሌላዎች መጥቆራጭ ቪዲዮ ለቀቁ። ሌላ የቤት ስራም ሰጧቸው። ብሎም አሁንም ተስፋ አልቆረጡም። አሁንም አይን በሩን ቢያዩም የተለቀቀው ሜሪና ዳኒ ሱልቢ ከሜሪ ጋር ሩታ ጋር ከቻሰም አሉ። ሁለተኛ ተስፋ አስቆራጭ ቪዲዮ። ይህ በእንዲህ እንዳለ ለሶስተኛ ጊዜ ጠበቋት። ይህን ያክል የደመቁዬ መታሰር ወይንም የጨረቃዋ ያንጋፋው መታሰር ለነሱ ከሽቅልና ወይንም ከግርድና ያወጣቸው ይሆን? ይህ የብዙዎቹ ጥያቄ ነው። ይህ በእንዲህ እንዳለም ለሶስተኛ ጊዜ የተጠበቀችው ቪዲዮ ጭራሽ ጨረቃዬ ድምቀቷ ኮከቧ ተወርዋሪ ሽቅርቅር ብላ ከዛ ከወለላ ማር የተሰራ የሚመስለው ልጇ ጋር ሌላ ተጨማሪ ከፍቅርዬ ከትንሿ ፈንዲሻ ጋር አምሮባቸው ብቅ ማሉ። ብሎም እናቴን ለመጠየቅ ሊሄድ ነው ብላ ፍቅርዬ ፈንዲሻዋ ጋር ልትሸኛት ከቤት ሲወጡ ዳኒ ጢንጢዛ በማያገባው እየተነዛነዘ መጣ። እነሱም ፍቅርዬ ፈንዲሻዋ በከራቲ ጨረቃዬ በጥፊ ሊወለውሉ ሲሉ ተጠቃቀሱና ይሄ ጢንጢዛ ሰበብ ይሆንብናል ብለው ነቀውም ተውት። ይህ በእንዲህ እንዳለ ግን ደግሞ ጨረቃዋ አሁንም አልታሰረችም። ይህንን ያዩ መንጎቹ በጎቹም በጣም ሲበዛ በንዴት ወሽመጣቸው ተበጠሰ። ነገር ግን የጨረቃው ፋሚሊዎች ተወርዋሪ ብርቅዬ ፈጥኖ ድራሾቹም ስናይፐር፣ አረባ ጎራሽ፣ ታጣፊ ክላሽና መድፍ አዘጋጅተው ጠምደው እየጠበቁ ነበር። ጨረቃዋን እኛን ገድሎ ካልሆነ በስተቀር ማንም ሊነካትም ሆነም እንኳን ሊያሳስሯትና ዝንቧን እሽ እንዲላት አንፈቅድም ሲሉም ተደምጠዋል። እስር ቤቱንም ቢሆን ገልብጠን እንወስዳታለን። ያው የምትታሰርበት እስር ቤት ህጋዊ እስር ቤት እንዳልሆነ እናውቃለን። የጫኛቸው እስር ቤት መሆኑን አረጋግጠናል። ህግ ጨረቃዋን አያስራትም። ወንጀል ተሰራባት እንጂ ወንጀል እንዳልሰራች አረጋግጠናል ሲሉም ተደምጠዋል። ይህንን የሰሙ የበጎቹ መሪ ከናጋሮቻቸው በፍርሃትና በጭንቀት ፈስ በፈስ እንደሆኑና ግማሾቹ ወተት እንደጠጡና ጨጓራ በሽታ እንደያዛቸው ተሰምቷል። የተወሰኑት ሽንት በሽንት እንደሆኑ ሌላም ሳይጨመርባቸው አልቀረም ሲሉ የውስጥ ምንጮች ገልጸዋል። እኛ ከፈጥኖ ደራሽ ከጀግኖቹ ጋር አንገጥምም እጅ ሰተናል ሲሉም ከፊሎቹ አጋርነታቸውን ሰርዘው ወደ ጨረቃዋ ፋሚሊዎች ተቀላቀሉ። ይህንን የሰሙ የጨረቃዋ ልጆች ያያያ ሲሉም ደስታቸውን ገለጹ። ለአራተኛ ጊዜ ጫኛቸውና ኤፋ የጨረቃዋ መከታ ብቅ አሉ። ነፍሳቸው ሊወጣ የነበሩት በጎቹም የተወሰነ ነፍስ ዘራባቸው። ኤፋ ክስ ታነሳለህ? ጫኛ አላነሳም እንድትታሰሩ ነው የምፈልግ ሲልም ተደምጧል። አሁንም ነገ ያሳስራታል ብለው በተስፋ እየጠ ነው። ነገር ግን ይህንን የሰሙት የጨረቃ ልጆች ይናፍቃችኋል እግር ብሉም የቸኮሌታችን ወይንም የጨረቃችን መታሰር ሲሉም ተደምጠዋል። ይህ በእንዲህ እንዳለም ቀጣይ ምን ይፈጠራል የሚለውን የማቀርብላችሁ ይሆናል። አብሬያችሁ የቆየሁት እኔ ስኬት ፋሚሊ ነኝ። ስላዳመጣችሁኝ አመሰግናለሁ። ዜናው ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አስተያየታችሁን ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ወይንም ቸር ቆዩልኝ።